ጋይሶች ባለፈው ዕለት ቃል እንደገባነው ቀበና ዋተር ፓርክ እንድናሳያችሁ መተናል። በዛሬው ቪዲዮ ዞር እያልን ቀበና ዋተር ፓርክ እንድናሳያችሁ ይሆናል። እንግዲህ ኑ ተከተሉ እና ቀበና ብዙ ፓርኪንግ ስላለው አስተማማኝ ነው። ኑ አሳያችሁ ስለዚህ አሁን ዞር እያልን የምናሳያችሁናል። እስከ መጨረሻ ቪዲዮ ተከታተሉ። አሁን እንግዲህ የምናሳያችሁ በሰለጠኑት ሀገር ሆነው ዱባይን የሚያስንቅ የልጆች መጫወቻ በደንብ አሳያችሁ። እዛ ጋር እየቆፈሩ ምን ያሉ እዚህ ጋር መንገዱ ስለተዘጋ በሌላ በአቋራጭ መንገድ ልንሄድ ነው። ተከታተሉ። እይታው በማታ ነው በደንብ የሚያምረው። እንደምታዩት እዚህ ጋር ጽሑፍ አለ። ይህ እንጦጦ ቀበና የወንዝ ዳርቻ ልማትና የቀበና ግድብ በአዲስ አበባ ከተማ አስተዳደር ተገንብቶ ሰኔ 21 ቀን በ2018 በክብር የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር ተመረቀ። ስለዚህ በሆነ ዓመት ነው የተለቀቀው። እንግዲህ እዚህ መታችሁ ብትጎበኙ ምርጥ ነው። እንግዲህ ስለተከለከለ በሪስክ ላይ ሆነን የምናሳያችሁ። ሰብስክራይብ አድርጋችሁ ደግፉ። አሾፍ ይሄን ይመስላል። እንደምታዩት ዝናብ ስለነኮነ እዚህ ጋር የምትገዙት ነገር ካለ ሱቅ አለ። ወደዛ አበሻ ቀሚስ አለ፣ የሚያማምር ሱቅ። እዛ ጋር አበሻ ቀሚስ አለ። እሰያችሁ እያሳዩአል። ያማምራል። ይኸው ጫማው እራሱ አዲዳስ ወርቅም አለ ብላችሁ አይገርምም? ይኸውት። በነገራችን ላይ ይሄ ወርቅ ነው። ኦፓል ምናምን እዚህ ጋር የህፃናት መጫወቻ መሸጫ ቦታ ነገር ነው። እዚህ ጋር የአሻንጉሊት መደብር አለ። እዚህ ጋር ታንኳ አለ ይባላል፣ የምንቀዝፍበት። ዛሬ ሰው ለምን ለማይሄድበት አላውቅም። ወደዛ ቀበና ቢሻን ቀበና እዚህ ጋር እንደምታዩት የተለያዩ ቤቶች ነገር አለ። እንሂድ። እዚህ ጋር እንግዲህ ከፎቅ ሆነን እይታውን እናያለን። ኑን እንግዲህ ከላይ እይታውን እናያለን። ኑ ተከተሉ እና ይህንን ይመስላል። በመጨረሻ ቪዲዮን ካይታችሁ ከጨረሳችሁ በኋላ ሰብስክራይብ አድርጉልን እና ይህንን ይመስላል እይታው። እና በመጨረሻ ሰብስክራይብ አድርጉልን። የመጨረሻ ዘፈን ፀሐይ ዮሐንስን የቢሻን ዘፈንን ጋብዘናችሁ እንሰናበታለን። ቻው። ያሰናይ ዘመን ልጅነቴ እና ካቢን መሰረቴ የማልዘነጋው ጉረቃኩሌ የዋኘሁብሽ ጥንስስ ባህሬ ሽሮ ሜዳ ላይ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም
ቢሎነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም